ማስታወቂያ ለሊዝ ከፋዮች በሙሉ የአዲስ አበባ ከተማ አስተዳደር ካቢኔ ለተለያዩ ኢኮኖሚያዊና ማህበራዊ አገልግሎት ለሚውሉ የልማት ፕሮጀክቶች የከተማ ቦታን በምደባ እንዲተላለፍ መወሰኑ ይታወቃል። ይሁን እንጂ በተደረገው ክትትል የ2017 በጀት ዓመትን ጨምሮ በእስካሁኑ ውዝፍ ዓመታዊ የሊዝ ክፍያቸውን ያልፈጸሙ እንዲሁም ወደ ተቋሙ በመቅረብ ምንም አይነት ውል ያልተዋዋሉ አልሚዎች መኖራቸውን ለመረዳት ተችሏል። በዚህ መነሻነት መሬት በምደባና በሊዝ ጨረታ ወስዳችሁ የሚጠበቅባችሁን ዓመታዊ የሊዝ ክፍያ በመክፈል ውል ያልተዋዋላችሁ አልሚዎች ለዚሁ ሲባል ቅዳሜና እሁድ የመሬት ልማትና አስተዳደር ቢሮ እንዲሁም በየክፍለ ከተማው የሚገኙ ቅርንጫፍ ጽሕፈት ቤቶች ሙሉ ቀን ክፍት በመሆናቸው ይህ ማስታወቂያ ከወጣበት ቀን ጀምሮ በተከታታይ ባሉ 5 ቀናት በማዕከልና በቅርንጫፍ ጽሕፈት ቤቶች በመቅረብ ክፍያችሁን በመፈጸም ውል እንድትዋዋሉ ጥሪ ቀርቧል። ይህ ሳይሆን ቢቀር በአዲሱ ወቅታዊ አማካኝ የሊዝ ጨረታ ዋጋ የምትከፍሉ መሆኑን አውቃችሁ በተቀመጠው የጊዜ ገደብ ቀርባችሁ የሊዝ ክፍያችሁን በመፈጸም እንድትዋዋሉ ቢሮ ያሳስባል። የመሬት ልማትና አስተዳደር ቢሮ